የትራምፕ ጭንቅ ምን ነው በቀረብኝ። ጦርነት አቅደው ቢጀምሩትም አቅደው የሚጨርሱት ግን አይደለም። ጦርነት ሲጀመር ቀላል የሚመስል ነገር ግን በሂደት መውጫ ቀዳዳ የሚጠፋ አደገኛ ክስተት ነው። ትራምፕ ቀለል አድርገው እጅ ስጡ በማለት የጀመሩት ጦርነት አሁን ለመቋጨት ከብዷል። ጣጣውም መላ ዓለምን በኢኮኖሚ ፈተና ውስጥ ከቷል። ትራምፕ ይህን ጦርነት በማስፈራራትም በድርድርም ሊያቆሙት ቢሞክሩት አልሆነም። በተለይ ደግሞ የሆርሙዝ መዘጋት ጦርነቱ ሌላ መልክ እንዲይዝ አድርጎታል። አሁን ትራምፕ ሆርሙዝን ለማስከፈት ሆርሙዝን መዝጋት አለብኝ የማለታቸው ጉዳይ በርካቶችን ግራ እያጋባ ነው። ትራምፕ የሆርሙዝ ሰርጥ በኢራን ክርችም ብሎ ተዘግቶ የመቅረቱ ጉዳይ ነጋ ጠባ አንጀታቸውን እየበላው እንደቀጠለ ነው። አንደኛው ወር አልፎ ወደ ሁለተኛው ወር እየገሰገሰ የሚገኘው የአሜሪካ እስራኤል ኢራን ጦርነት በሆርሙዝ ላይ ተቀርቅሮ መሄጃና መመለሻ መንገዱ እንደጠፋበት ነው። አሁን ጦርነቱ ከ40 ቀናት በፊት ሲነሳ የነበረበትን ኒውክሌር የተባለውን መነሻ ሐሳብ ስቶ ነገሩ ሁሉ ሆርሙዝ ሰርጥ ሆኗል። ኢራን በዚህ ጦርነት ሆርሙዝን እንደ ዋነኛ ስትራቴጂካዊ የበላይነት ማስጠበቂያ መሳሪያ አድርጋ መጠቀሟ ትራምፕ በኢራን ሊያገኙት ያሉትን ድል ዕውቅና አልባ አድርጎታል። ትራምፕም አሉ ባካሄድናቸው ጦርነቶች የኢራንን ባህር ኃይል፣ አየር ኃይል፣ የአየር መከላከያ ስርዓትን ከጥቅም ውጭ አድርገናል። መሪዎቻቸውን አንድ በአንድ ገለናል። እናም በኢራን ውስጥ አሁን ያሉት መሪዎች እንደቀደሙት መሪዎች ጽንፍ የረገጠ አስተሳሰብ ያላቸው ሳይሆኑ የለዘቡና አቤት ወዴት የሚሉ ናቸው። ባሸነፍነው ጦርነት ግድ የለም እንደራደር ያልነውም ለዛ ነው። ሆርሙዝን በጋራ እናስከፍት ብንላችሁም ቢያላችሁን አገራትና አካላት አሁን ሆርሙዝን ዘግቶ ሊያቆማቸው የሚችል ኃይል ስለሌለ ሂዱና ነዳጃችሁን ውሰዱ ሲሉም ነበር ፕሬዝዳንት ዶናልድ ትራምፕ በተለያዩ ጊዜያት የተናገሩት። የአየር ኃይል የላትም፣ ታሪክ አርገኗል፣ ባህር ኃይሏ ከባህር በታች ሆኖ ቀርቷል የተባለችው ኢራን ግን ሆርሙዝ ላይ ኬላን ዘግታ ከሚተላለፉ መርከቦች ቀረጥ መሰብሰብንና ኪሷንም በዶላር ማደለቡን ተያያዘችው። ይህንን የተመለከቱት ትራምፕም ይሄ በተኩስ አቁም ስምምነቱ ወቅት ከደረስንባቸው የመግባቢያ ነጥቦች ውጪ ነው፣ እናም ቀረጥ ስብሰባ የሚባለው ነገር ኢራን ቢቀርባት ይሻላል ሲሉም ትራምፕ አስጠነቀቁ። ነገር ግን በኢራን በኩል የሚሰማ ጆሮ ጠፋ። ኢራን እንደውም ባለፈው ቅዳሜ ለእሁድ ተካሂዶ ያለምንም ስምምነት በተቋጨ የፓኪስታኑ ድርድር በሆርሙዝ ቀረጥ መሰብሰቢያ አይግረማችሁ፣ እንደውም ሆርሙዝን ጠቅልዬ ራሴ ሉዓላዊ ግዛት የማደርግበት ሁኔታ እንዲኖርም ጭምር እፈልጋለሁ ብለው አረፈች። እናም ኢራን ከድርድሩ መልስ በሆርሙዝ ላይ የጀመረችውን ቁጥጥር ቀጠለችበት። የቀረጥ ስብሰባውም ተጠናክሮ ወደፊት መሄድ ጀመረ። ኢራን እንደውም ከኔ ጋር የተፋለሙት የእስራኤልና የአሜሪካ መርከቦች በሆርሙዝ ሰርጥ እንዲያልፉ አልፈቅድም ስትል አስታወቀች። ትራምፕ ቀደም ብሎ ስለ ሆርሙዝ አይገደንም፣ ሌሎች ሀገራት እንጂኛ የሆርሙዝ ተጠቃሚ አይደለንም፣ ከዚያም ሆርሙዝን አብረንና ተባብረን እናስለቅቅ፣ ቀጥሎም እናንተ ወዳጆቻችን ብለን ያሰብናችሁ አንተባበርም ብላችሁ እምቢ ብትሉም በክንዳችን የኢራንን አከርካሪ ሰብረነዋል፣ አሁን የሆርሙዝ መዘጋትና መከፈት የሚባል ነገር ትርጉም የለውም አሉ። ትራምፕ ከቀናት በፊት ደግሞ ኢራን ይህንን የሆርሙዞች መጥ ካልከፈተችና ራሷንም ለድርድር ዝግጁ ካላደረገች ከዛሬ ሌሊት አታልፍም፣ ስልጣኔዋን ሁሉ ላይመለስ ደመስሰዋለሁ አሉ። ከዚያም ትራምፕ በትላንትናው ዕለት ደግሞ የአሜሪካ ባህር ኃይል የሆርሙዝኖች መጥ እንዲዘጋ አደርጋለሁ ሲሉ አንድ መልእክታቸውን በትሩዝ የማህበራዊ ትስስር ገጻቸው ላይ አስነበቡ። ይህንኑ ከመጀመሪያ እስከ መጨረሻ ሆርሙዝ የሚለውን የትራምፕን ዕለታዊ መልእክትም በርካታ ዓለም አቀፍ ሚዲያዎች ተቀባብለው ዘገቡት። እንደዚሁም ተንታኞችም የየራሳቸውን ሙያዊ ሐሳባቸውን ሰጡበት። በዚህ መሃል ግን አንድ ሁለት የሚሆኑ ጥያቄዎች በበርካቶች ሐሳብ ውስጥ መንሸራሸር ጀመሩ። ይኸውም አንደኛው ቀድሞውኑ በኢራን ተዘጋ የተባለውን የሆርሙዞች መጥ የአሜሪካ ባህር ኃይል እንደገና በድጋሚ ለምን መዝጋት አስፈለገው የሚል ሲሆን፣ ሌላኛው ጥያቄ ደግሞ ሆርሙዝን እኛ እንጠቀምበትም፣ እኛ ኢራንን አከርካሪ ሰብረን ስላጠናቀቅን ማንም ሀገር ነዳጅ ከፈለገ በሆርሙዝ መስመር መጠቀም ይችላል በተባለበት ሁኔታውን ደግሞ ለምን ሆርሙዝን እንዝጋው የሚል ሐሳብ መጣ የሚለው ነው። የዲሞክራቱ የሴኔት ተወካይ ማርክ ኮርነር ኢራን የዘጋቸው የተባለውን ወሽመጥ እንደማስከፈት ለምን መዝጋቱ አስፈለገ ሊገባኝ አልቻለም ብለው ከሚጠይቁ ሰዎች መካከል ናቸው። But I don't understand how blockading the strait is going to somehow push the Iranians into opening it. I don't get the በዚህ ዙሪያ CNN ድረገጽ ላይ ሰፋ ያለ ሙያዊ ትንታኔውን ያስነበበው ጸሐፊው ዴቪድ ጎልድማን ነው። ጎልድማን በዚህ ሰፋ ያለ ትንታኔው ቀድሞውኑ ተዘጋ የተባለውን የሆርሙዞች መጥ ለምን አሜሪካ ልትዘጋው ነው የሚል ማስፈራሪያ እንዲሰጥበት አስፈለገ የሚል ርዕስን በመስጠት በዚህ ዙሪያ አንዳንድ አሉ ያላቸውን እውነታዎች ያስቀመጠበት ሁኔታ ታይቷል። ጸሐፊው ጎልድማን በዚሁ ትንታኔው ቀደም ሲል ሆርሙዝ ተዘጋ ተባለ እንጂ ነገሩን በሚገባ ፈትሸን በጥልቀት ስንመለከተው ቴክኒካሊ አልተዘጋም ሲል ሐሳቡን ሰጥቷል። ጸሐፊው ትንታኔውንም በመቀጠል ኢራን ጦርነቱን ተከትሎ የሆርሙዝ ሰርጥን በመቆጣጠር በዚያ የሚያልፉ መርከቦችን የመተላለፊያ ቀረጥ ወይም
ትራንዚት ፊ ማስከፈል ጀመረች። ይህም የቀረጥ መጠን በአንድ ነዳጅ በጫነ መርከብ እስከ $2 ሚሊዮን የሚደርስ ነው ሲል መረጃውን ያብራራል። ይህ እንግዲህ የኢራንን የዶላር ካዝና በውጭ ምንዛሬ የሚያደልብ አዲስ የገቢ ምንጭ መሆኑ ነው። ዴቪድ ጎልድማን ይህንኑ ትንታኔውንም በመቀጠል ጦርነቱ ካስከተለው ዓለም አቀፍ የነዳጅ ቀውስ ጋር በተያያዘ ትራምፕ ኢራን ከዚህ ቀደም የተጣለባትን የነዳጅ ማዕቀብ በማላላት ነዳጇን ለውጭ ገበያ እንድታቀርብ አደረጉ። ኢራንም እድሉን በሚገባ ተጠቀመችበት። ይህ የኢራን ነዳጅ የሚያልፈው ደግሞ በሆርሙዝ በኩል ነው ሲል አስቀምጦታል። እንደ ጻፊው ትንታኔ ከሆነ በዚህም እሰየው በማለት ኢራን በቀን 2 ሚሊዮን በርሜል የሚጠጋ የነዳጅ ድፍድፍን ኤክስፖርት ታደርግ ነበር። እናም ኢራን ሆርሙዝን ጥርቅም አድርጌ ዘግቻለሁ ስትል በሌላ አነጋገር በዘጋውም ለራሴ ጥቅም በሚያመቸው መልኩ እየተጠቀምኩበት ነው እያለች ነው። ለዚያም ነው የሲኤንኤኑ ጸሐፊ ዴቪድ ጎልድማን ትንታኔው ቀደም ሲል ሆርሙዝ ተዘጋ ተባለ እንጂ በሚገባ ፈትሸን በጥልቀት ስንመለከተው ቴክኒካሊ አልተዘጋም ሲል ሐሳቡን ማብራሪያውን የሰጠው። ታዲያ አሁን ምን ተከስቶ ነው ትራምፕ በትሩዝ የማህበራዊ ትስስር ገጻቸው የማስፈራሪያ መልእክታቸው ሆርሙዝን የአሜሪካ ባህር ኃይል እንዲዘጋው አድርገዋለሁ ያሉት የሚለው ጉዳይ ወሳኙ ጥያቄ ነው። በሌሎች ተንታኞችና በሲኤንኤኑ ዴቪድ ጎልድማን ማብራሪያ መሰረትም ኢራን ሆርሙዝን ለራሷ ጥቅም ማዋሏ ትራምፕን ክፉኛ አበሳጭቷል። በተለይ ደግሞ ከመርከቦች መተላለፊያ ቀረጥን እየሰበሰበች የዶላር ኪሷን ማደለቧ ትራምፕን ክፉኛ ጸጉር አስነጭቷል። ከአሜሪካና እስራኤል ጋር እየተፋለመች መሃል ላይ በ15 ቀናት የተኩስ አቁም ስምምነት ረፍት ላይ ያለችው ኢራን በመሃል የገቢ አቅሟን እያጠናከረች መሄዷ ትራምፕን ረፍት ሊሰጥ አልቻለም። በተለይ ደግሞ ቅዳሜ ለእሁድ ለ21 ቀናት የተካሄደው የሁለቱ ሀገራት የፓኪስታን ድርድር መክሸፍ ነገሩን የበለጠ አወሳስቦታል። We have been at it now for 21 hours and we've had a number of substantive discussions with the Iranians. That's the good news. The bad news is that we have not reached an agreement, and I think that's bad news for Iran much more than it's bad news. እናም ትራምፕ በመጨረሻ ማውጥተውና አውርደው የደረሱበት ድምዳሜ ይህንን የሆርሙዝን የነዳጅ መተላለፊያዎች መጠን በመዝጋት እኛ ደግሞ በተራችን የኢራንን ጉሮሮ እንዝጋ የሚል ነው። ነገር ግን ትራምፕ ገልብጠው ያላሰቡት ሌላኛው የሳንቲሙ ገጽታ ደግሞ የዓለማችን 1/5 የነዳጅና የጋዝ ምርት የሚተላለፍበትን የሆርሙዝ የባህር ሰርጥ ጥርቅም አድርጎ መዝጋት ማለት ኢኮኖሚያዊ አሉታዊ ውጤቱ ዓለም አቀፋዊና ራሷን አሜሪካንንም ጭምር የሚያካትት ኢኮኖሚያዊ ቀውስን የሚያስከትል ነው። ሆርሙዝ የባህር ወሽመጥ በቀን 21 ሚሊዮን በርሜል የነዳጅ ድፍድፍ ወይም 20 በመቶ የዓለማችንን የነዳጅ ኢነርጂ ፍላጎት የሚሸፍነው ሀብት የሚጓጓዝበት 21 ማይል ስፋት ያለው ቀጭን የመርከቦች መተላለፊያ መስመር ወይም ሰርጥ ነው። ባህሩ የዓለማችን የኤነርጂ ጉሮሮ እንደማለት ነው። አሁን ትራምፕ በአሜሪካ ባህር ኃይል አማካይነት እዚህ ጉሮሮ ላይ ቆሜ የዓለምን የተወሰነ ኤነርጂ አቅርቦት ጥርቅም አድርጌ ልዝጋው እያሉ ነው። ይህ ከሆነ አጠቃላይ ዓለም የኤነርጂ ገበያ የሚረበሽ ይሆናል። የአሜሪካ ጦር የሚዘጋው የባህር ቀጠና ኢራን ወደቦች መሆናቸውን በማመልከት ማሻሻያ አድርጎበታል። ሌሎች በወሽመጡ የሚንቀሳቀሱ መርከቦችን ማንም አይነካም ተብሏል። ኢራን ለዚህ የትራምፕና የአሜሪካ ጦር ዛቻ ምላሽ አለኝ ብላለች። የአገሪቱ አብዮታዊ ጦር ባወጣው መግለጫም ማንኛውም በሆርሙዝ አቅራቢያ የሚጠጋ የጦር መርከብ በግልጽ የተኩስ አቁም ስምምነቱን እንደጣሰ ይቆጠራል ሲልም አስታውቋል። ይኸው የጦር ኃይሉ መግለጫ ክሎም በዚህም አስፈላጊው እርምጃ ሁሉ እንደሚወሰድ ከወዲሁ መታወቅ አለበትም ብሏል። ትራምፕ አድቀን ከባህር በታች ቀብረነዋል ያሉት የኢራን ባህር ኃይል ሆርሙዝ ላይ ያለው ብቅ ካላችሁ እንገናኛለን ሲልም አስታውቋል። እንግዲህ በሆርሙዝ የኢራንን ወደቦች ዘጋለ ያለው የአሜሪካ ባህር ኃይልና እንዳትጠጉኝ ያለው የኢራን አብዮታዊ ዘብ በምን መልኩ ጉዳያቸውን ይጨርሳሉ የሚለውም ጉዳይ በቀጣዮቹ ሰዓታት የሚታይ ይሆናል። በነገራችን ላይ ትራምፕ ሆርሙዝን ካልዘጋው በማለት ያዙ ይልቀቁኝ ከሚሉባቸው ምክንያቶች መካከል አንደኛው ቻይና ለኢራን የጦር መሳሪያን እያቀበለች ነው በሚልም ነው። ከሰሞኑ ከዚሁ ጋር በተያያዘ ሲኤንኤን ያሰራጨው አንድ መረጃ የትራምፕ አስተዳደርን ረፍት የነሳው ነው ታይቷል። በዛሬው ዕለት ሲኤንኤን ከአስተማሚ ምንጮች ያገኘሁት በማለት ይዞት የወጣው መረጃ ለአሜሪካና እስራኤል አስደንጋጭ ሆኗል። ሲኤንኤን ባለፈው ቅዳሜ የፓኪስታኑ ድርድር ከመክሸፉ በፊት ይፋ ያደረገው መረጃ በ39 ቀናት ለአስጨራሽ ፍልሚያ ውስጥ የከረመችው ኢራን ያላት የጦር መሳሪያ ክምችት እንዲመናመን ለማድረግ በአሜሪካና እስራኤል በኩል ብርቱ ርብርብ ሲደረግ ቢከርምም አሁን ግን ሀገሪቱ በመርከብ አዳዲስ መሳሪያ አቀባዮችን ያገኘች መሆኑን ያመላከተበት ሁኔታ ታይቷል። ይኸው የቻይና ለኢራን ጦር መሳሪያ ማቀበል እንቅስቃሴን በተመለከተ የአሜሪካ የደህንነት መረጃዎች ደርሰውበታል ያለው ዘገባው በዚህም አሁን ያለውን የተኩስ አቁም ስምምነት በመልካም አጋጣሚነት በመጠቀምም ቻይና ለወዳጇ ኢራን የተራቀቁ ግን ደግሞ ቀላል ሊባሉ የሚችሉ የአየር መከላከያ የጦር መሳሪያዎችን ለማቀበል እየተዘጋጀች መሆኗን የአሜሪካ ደህንነት ባለው መረጃ ደርሶበታል። ለኔም መረጃውን ሁለት ታማኝ ምንጮች አቀብለውኛል ብለዋል። ቻይና ለኢራን ልታቀብል ነው ከተባሉት የጦር መሳሪያ አይነቶች መካከልም ትከሻ ላይ ሆነው የሚተኮሱ የአየር መቃወሚያዎች መሆናቸውንም ይኸው የሲኤንኤን ዘገባ አክሏል። በኢራኑ ጦርነት አሜሪካ ኤፍ-15 ጀት ተመቶ የወደቀባት ሲሆን ይኸው ጀትም በዚሁ ቻይና ሰራሽ የአየር መቃወሚያ እንደተመታም ጥርጣሬዎች እንዳሉ በዘገባው ተመላክቷል። ሲኤንኤን መረጃውን አድርሰውኛል ያላቸው የአሜሪካ የደህንነት ምንጮች ኢራን የተኩስ አቁም ስምምነት ጊዜውን
በጦርነቱ ወቅት የቀነሰውን የጦር መሳሪያ ክምችቷን ከፍ ለማድረግ እንደ መልካም አጋጣሚ የምትጠቀምበት መሆኑንም ነግረውኛል ሲል አስታውቋል። ቻይና ለኢራን የጦር መሳሪያን ለማድረስ እየተዘጋጀች ነው የተባለው በሶስተኛ ሀገር በኩል ሲሆን በአሜሪካ የቻይና ኤምባሲ ቃል አቀባይ በሰጡት ምላሽ መረጃው ፈጽሞ ሐሰት ነው ሲሉ አጥብቀው አስተባብለዋል። ከዚሁ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ ጥያቄ ቀርቦላቸው ነበር። እሳቸውም በሰጡት ምላሽ ቻይና ያንን እያደረገች ከሆነ ችግር ውስጥ ትገባለች ሲሉም ነበር የተናገሩት። ትራምፕ እየተበሳጩም እየፎከሩም እያስፈራሩም እያባበሉም ቀጥለዋል። ጦርነቱ ግን ሲገቡበት ሰፊ ሊወጡበት ያልቻሉት የመርፌ ቀዳዳ በመሆኑ ትራምፕን ምን ነው በቀረብኝ የሚያስብል ሆኗል።